ቻይና ዘጠነኛው ክፍለ ዘመን በታንግ ሥርወ መንግሥት የንጉሡ አማካሪዎች እና ጤና ጠባቂዎች የሆኑት ለንጉሡ የዘላለም ሕይወት የሚያድል መድኃኒት ለማግኘት ሌት ተቀን ይተጉ ነበር። ይህን የዘላለም ሕይወት ፍለጋ 3 ንጥረ ነገሮችን ቀላቀሉ። ሰልፈር፣ ጨው እና ከሰል ነበረ። ውጤቱ ግን መድኃኒት አልነበረ። ነገር ግን እሳት ሲነካው በከፍተኛ ፍጥነት የሚቀጣጠል ባሩድ ሆነ። ይህንንም ግኝት በቻይንኛ ዩያው ወይም የእሳት መድኃኒት ብለው ጠሩ። ከዚህ የባሩድ ግኝት በኋላ ባሩዱን ለርችት ትርኢቶች ይጠቀሙበት ነበር። ቆየት ብለው ግን ለጦር የመዋል እምቅ አቅሙን መገንዘብ ጀመሩ። በ10ኛው ክፍለ ዘመን መግቢያ ላይ ባሩዱን የቀርከሃ ቱቦ ውስጥ በመጠቅጠቅ እና እሳት በመለኮስ መተኮስ እንደሚችሉ ማወቅ ጀመሩ። ይህንንም መሳሪያ ሰርተው ሲያበቁ ፋየር ላንስ የተባለው መሳሪያ ነው በቻይና አገራት ውስጥ መታወቅ ጀመረ። በዚህም ምክንያት የሰው ልጅ ለዘላለም ሕይወት ፍለጋ አሁን ስንቱን የጨረሰ መሳሪያ ለመፈጠር ምክንያት ሆነ። ፋየር ላንስ የመጀመሪያው የባሩድ መሳሪያ ሲሆን የጦር እንጨት ላይ የቀርከሃ ቱቦ በማሰር እዛ ቱቦ ውስጥ ከባሩድ ጋር የብረት ወይም የሸክላ ስብርባሪ በመቀላቀል የቅርብ ርቀት ውጊያ ላይ ይውል ነበረ። ፋየር ላንስ ሲተኮስ አጭርና ፈጣን እሳት በመጥፋቱ ጠላትን የማስደንገጥም ሆነ በእሳት የማንደድ ተግባር ላይ ይውል ነበር። ነገር ግን ቀርከሃ እንጨት ስለመሆኑ ባሩዱ እንደፈነዳ ድጋሚ አገልግሎት ላይ አይውልም። ይህን የቀርከሃ ድክመት በ13ኛው ክፍለ ዘመን መፍትሄ ተበጀለት። ቀርከሃን መጠቀም በመተው ወደ ነሐስና ወደ ብረት ፊታቸውን አዞሩ። ቱቦውን በብረትና ነሐስ በመስራት ባሩዱ ሲፈነዳ ፍንዳታውን መቋቋም ተቻለ። በፍንዳታው ወቅት የሚፈጠረውን እሳቱንም ወደ ጎን ከመበተን ይልቅ በቱቦ ቅርጽ ወደፊት መጓዝ ቻለ። ፍንዳታውን የተሻለ መቆጣጠር ስለተቻለ ተስፈንጣሪ እንደ ብረት ወይም ድንጋይ ባለ ነገር ቱቦውን በመድፈን ሲተኮስ ተስፈንጣሪው ገዳይ የሆነ ጉዳት ማድረስ እንደሚችል ተረዳ። በዚህ ጊዜ ነው ጥይት የሚል ሐሳብ የተወለደው። ፋየር ላንስ ረጅም የእንጨት ጦር መሳሪያ ላይ ታስሮ ቢሰራም ቱቦ አስተማማኝና ጠንካራ እየሆነ ሲመጣ ግን ረጅሙ ጦር አላስፈላጊ ሆነ። ይልቁንም የባሩዱ ቱቦ አጠር ባለ እንጨት እና በእጅ እንዲያዝ ተደርጎ ተሰራ። ይህም የመጀመሪያውን የእጅ መድፍ ወይም ሃንድ ካነን ለሚባል የመሳሪያ አይነት በር ከፈተ። ይህ የእጅ መድፍ በአጭር እንጨት ላይ ረዘም ያለ የብረት የባሩድ ቱቦ በመቀጠል በውስጡ ባሩድና ተወንጫፊ ብረት በመጠቅጠቅ ተኳሹ የእንጨቱን ዘንግ በብብቱ ስር በመያዝ በአንድ እጁ ደግሞ እሳቱን በመለኮስ ይተኩሳል። ከዚህ መሳሪያ ግኝት በኋላ ታሪክ እንደሚያስቀምጠው በ13ኛው ክፍለ ዘመን በመንጎሊያ ወራሪዎች አማካኝነት ከቻይና ወደ መካከለኛው ምስራቅና አውሮፓ ተሰራጨ። አውሮፓውያንም ይህንን መሳሪያ ጎን ወይም ሃንድ ጎን ብለው ጠሩት። ለውጥን ማስቆም ከባድ ነውና ይህን የእጅ መድፍ በ15ኛው ክፍለ ዘመን በዓለም ስለተሰራጨ በአውሮፓውያን ምክንያት አሁንም መሻሻል ተደረገለት። ምክንያቱም የእጅ መድፍን ለመተኮስ አንድ እጅ መሳሪያውን ለመያዝ፣ ሌላኛው እጅ ደግሞ እሳቱን ለመለኮስ ስለሚውል መሳሪያውን በትክክል አነጣጥሮ መተኮስ ከባድ ነበር። ለዚህም ችግር ማችሎክ ወይም እሳት መቀስቀሻ ፈጠራ ተበጀለት። ማችሎክ የሚባለው ፈጠራ ይህን የእጅ መድፍ ተኳሹ እሳቱን በእጅ ከመለኮስ ይልቅ መሳሪያውን ራሱ እሳቱን እንዲለኩስ ሲያደርግ ተኳሹ በሁለት እጁ አነጣጥሮ መተኮስ ቻለ። ማችሎክ የሚሰራው በመሳሪያው ጎን ላይ የኤስ ቅርጽ ያለው የብረት ዘንግ አለ። በዚህ ዘንግ ጫፍ ላይ እየነደደ ያለ ረጅም ገመድ ወይም ክር ይታሰራል። ተኳሹ መቀስቀሻውን ሲስብ የሚነደው ገመድ ዝቅ ብሎ ባሩዱ ወዳለበት ሳህን ይነካል። በዚህም ወቅት ባሩዱ ይነድና ተኩስ ይፈጠራል። ይህም ፈጠራ የተኳሹን ኢላማን በማስተካከል ረገድ ትልቅ እምርታ በመሆኑ ወታደሮች ረጅም ርቀት ላይ ያለን ጠላት መምታት ቻሉ። በዚህ የመሳሪያ ፈጠራም ወቅት አብሮ ጥይት የሚባለውን ተወንጫፊ ከሌድ ከሚባል ብረት ድብልብል ቅርጽ በመያዝ ተሰራ። ተኳሹ ባሩዱን ከጠቀጠቀ በኋላ ጥይቱን ገፍቶ ያስገባል። ይህ ማችሎክ ፈጠራ የራሱ የሆኑ ድክመቶች ነበሩት። ገመዱ ሁልጊዜ እየነደደ መቆየት ስላለበት ዝናብ ሲዘንብ ወይም ኃይለኛ ነፋስ ሲኖር ገመዱ ላይ ያለው እሳት ይጠፋል። በዚህ ጊዜ መሳሪያው ፋይዳ የለውም። ሁለተኛው ድክመቱ ደግሞ ለመለኮስ የሚጠቀመው ክር በጨለማ ብርሃን ስለሚያሳይ ለጠላት ቀድሞ ያጋልጣል። ይህ ቢሆንም ይህ መሳሪያ ለ2 ክፍለ ዘመን ያህል አገለገለ። ይህ በእጅ የሚያዝ ተተኳሽ መሳሪያ በየዘመኑ መለወጡን አላቆመም። በ17ኛው ክፍለ ዘመን ፍሊንት ሎክ የሚባል ፈጠራ ተሰራ። ፍሊንት ሎክ በጦር ሜዳ
ተጽዕኖ የቀስትን መሳሪያ አስፈላጊነት በእጅጉ ቀነሰ። የዚህም ፈጠራ ተጽዕኖ ከባድ ነበር። ለ200 ዓመታት ያህል የዓለምን የጦር ሜዳ ተቆጣጠረ። ፍሊንትሎክን ለየት ያደረገው አጠቃቀሙና መካኒዝሙ ነበር። ፍሊንት የሚባል የባልጩት ድንጋይ ከብረት ጋር ሲጫር የሚፈጠረውን የእሳት ፍንጣሪ ወደ ባሩድ ማከማቻ ውስጥ በመግባትና ባሩዱ ላይ በማረፍ ተኩስ ይፈጠራል። ይህም የመሳሪያ አይነት እንደ ማሽሎክ በንፋስና በዝናብ ተጽዕኖ አይጠፋም። የተኳሹም አልሞ የመምታት ዕድል ከፍተኛ ሆነ። በዚህ የፍሊንትሎክ ፈጠራ እስከ 19ኛው ክፍለ ዘመን ከፒስትል እስከ ረጅም ጠመንጃ ላይ በመመረት ከአደና ጀምሮ እስከ ጦር ሜዳዎች ተቆጣጠረ። በዓለም ላይ ለመስፋፋትም የአውሮፓውያን ተጽዕኖ ከፍተኛ ነበር። የፍሊንትሎክ ፈጠራ ትልቁ ችግር ግን አንድ ነበረ። የባልጩቱ ድንጋይ ብረቱን መጥቶ እሳት ላይ ፈጥር ይችላል ወይም ሚስፋየር ይባላል። ይህንን ለመቅረፍ ፕሪከሽን ካፕ የሚባል ፈጠራ መፍትሄ ይዞ ብቅ አለ። የዚህ የፕሪከሽን ካፕ የሚባለው ፈጠራ የባልጩትን ድንጋይ መጠቀም ለማስቀረት ነበር የተሰራው። በዚህም ፈጠራ እሳቱ የሚፈጠረው በድንጋይ ግጭቱ ሳይሆን ካፕ የምትባል ትንሽዬ ኬሚካል መቋጠሪያ በብረት ስትመታ የሚፈጠር ፍንዳታ ነው። ይህቺ ካፕ ከነሐስ ወይም ከመዳብ ስትሰራ በውስጧ ሜርኩሪ ፊላሜንት የሚባል ኬሚካል ትይዛለች። መሳሪያው ላይ ባለው እንደ መዶሻ የሚያገለግል አካል ሲለቀቅ ሂዶ ይቺን ካፕ በመንካት እሳት ይጭራል። በዛን ጊዜ የእሳቱ ጭረት ባሩዱን በመንካት ተኩስ ይፈጠራል። በፕሪከሽን ካፕ ፈጠራ ወቅት ሌላኛው የተሻሻለ ነገር ቢኖር የጥይቱን ቅርጽ ሸጠጥ በማድረግ ሲተኮስ የበለጠ ሽክርክሪት ስለሚፈጠር ረዘም ያለ ርቀት እንዲሄድ አስችሎታል። በዚህ ወቅት ሲውል የነበረው የመሳሪያ አይነት በአሜሪካው እርስ በርስ ጦርነት ወቅት ባለታሪክ ሆኗል። በእነዚህ እስካሁን ባየናቸው 3 ፈጠራዎች ከማሽሎክ፣ ፍሊንትሎክ እስከ ፕሪከሽን ካፕ ድረስ አንድ ጉድለት ነበረ። ይህም በእነዚህ መሳሪያዎች ውስጥ ሁሌም ተኳሹ ባሩድን በመጠቅጠቅ ይተኩስ ነበረ። ያም ማለት አንድ ተኳሽ መሳሪያውን አዘጋጅቶ እስከ መተኮስ ድረስ ባሩዱን መጠቅጠቅ ጊዜ ይፈጅ ነበረ። በ19ኛው ክፍለ ዘመን መውጫ ላይ ይህም ትልቅ ችግር መፍትሄ ተበጀለት። ይህንንም መፍትሄ ይዞ ብቅ ያለው ካርትሪጅ ይባል ነበር። የካርትሪጅ መፈጠር በመሳሪያ ታሪክ ውስጥ የመጨረሻና ትልቁ ስኬት ነው። ካርትሪጅ ማለት እስከዛሬ ድረስ የምንጠቀምበት ሁሉንም የተኩስ ግብዓቶች በአንድ ላይ የያዘ ጥቅል ማለት ነው። ከዚህ በፊት ያየናቸው ደረጃዎች ላይ ባሩድ፣ ጥይትና መለኮሻው ለየብቻ ነበሩ። በካርትሪጅ ዘመን ግን በአንድ ላይ ተዋሃዱ። አንድ ዘመናዊ ካርትሪጅ የሚከተሉትን ይይዛል። እነዚህም በመጀመሪያ ጥይቱ ወይም ቡሌት የምንለው ከፊት ለፊት የሚወነጨፈው የብረት አካል፣ ሲቀጥል ባሩድ ወይም ገን ፓውደር ጥይቱን የሚገፋው ኃይል፣ ሌላኛው መያዣው ወይም ቀለሃ የምንለው ከነሐስና ከብረት የሚሰራ ሁሉንም በአንድ ላይ የሚይዝ ሲሊንደር፣ በመጨረሻም መለኮሻው ወይም ፕራይመር የሚባለው ከጀርባ በኩል ያለችና መሳሪያውን ወይም ቀላውን ስትነካ እሳት የምትፈጥር ትንሽዬ ኬሚካል። እነዚህ ነገሮች በመዋሃድ አሁን የምናውቀው ዘመናዊ መሳሪያ ለመሰራት ችሏል። የካርትሪጅ መሳሪያ አሰራሩ ልክ ተኳሹ መተኮሻውን ሲጫን በመሳሪያ ውስጥ ያለችው የመዶሻ ቅርጽ ያላት ብረት ሄዳ በጥይቱ ጀርባ ላይ የተቀመጠችውን መለኮሻውን ወይም ፕራይመር ትነካለች። ይህች ፕራይመርም ወይም መለኮሻ በነሐስ ስትሰራ በውስጧም ተቀጣጣይ ኬሚካል ትይዛለች። በዚህችም መለኮሻ የሚፈጠረው እሳት ባሩዱን በማቀጣጠል ከፍተኛ የጋዝ ክፊት በመፍጠር ከፊት ያለችው የብረት አካል ወይም ጥይት በኃይለኛው በመወንጨፍ ትተኮሳለች። የካርትሪጅ ቴክኖሎጂ ፈጠራ አሁን ዓለም ላይ የምናያቸውን መሳሪያዎች በሙሉ ለመሰራት ምክንያት ሆኗል። ከፒስትል ጀምሮ እስከ ተቀጣጣይ መሳሪያዎች እንደ AK-47 አውቶማቲክ መሳሪያዎች ሁሉ የካርትሪጅ ቴክኖሎጂ ተግባሮት ናቸው። ይህ ሁሉ ፈጠራ እና የጥፋት መሳሪያ ለመሰራት ምክንያት የሆነው አንድ ቻይናዊ ንጉሥ የዘላለም ሕይወትን ፍለጋ መሆኑ ያስገርማል። ከቀርከሃ እስከ ብረት እስከ ካርትሪጅ የ1000 ዓመት ታሪክ ተቀይሯል። የታሪክ ድርሳናት በብዕር ብቻ ሳይሆን በባሩድም ጭምር ተጽፈዋል። ስለተከታተላችሁን እናመሰግናለን። የቪዲዮ ከተመቻችሁ ኮሜንት ላይ ጻፉልን። ሰብስክራይብ በማድረግም የዚህ ቻናል አባል ይሁኑ። እስከ ቀጣይ ቪዲዮ ቸር ሰንብቱ።